ሰላም እንዴት ናችሁ? የትከሻቲው ቤተሰቦቼ ደህና ናችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። እንደምን ናችሁ? ሁሉ ሰላም፣ ሁሉ ቆንጆ፣ ሁሉ አማን? በእኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው፣ ሁሉ ቆንጆ ነው። እንደምታዩኝ ዛሬ ከነ ልብሴ ከነ ምናምኔ ነው የመጣሁት፣ ከነ ኮተቴ ነው የመጣሁት። የምር በርዶኛል እንዴ! እኔ ጋር ብቻ ነው ወይስ እናንተም ጋር ብርድ አለ? እኔ ብርዱን አልቻልኩትም ገና ተሆነ እንዴ 6 ወር እንዴት ነው የሚዘለቀው? ገና ከሆነ ሀሳብ ነው ያዘኝ እንዴ። አሹሹ እኮ አስመሰለን ነው አሹሹ መሰልኩኝ። እንዴት ነው ብርድ? የሰሞኑ ዝናብ ምናምን እኛ ጋር በጣም ዝናብ ነበረ። ያን አስከትሎ ደግሞ ብርዱ ደግሞ እንደዚህ ነው ልላችሁ አልችልም። የምር በጣም ነው የሚበርደው። እና እንዴት ነው 6 ወሩ ሊገፋ የሚችለው? እንደዚህ ነው፣ እንደዚህ እየበረደ እንደዚህ ተከናንበን ይሄ ሁላችሁ ከነ ልብሴ ነው የመጣሁት ነው። ምክንያቱም ምንም ማድረግ አልችልም። በረዳኝ። እንዴት ቪዲዮ ልስራ? በጣም ከባድ ነው። ሰብስክራይብ ያደረጋችሁኝ ሁላችሁንም በጣም ነው የማመሰግነው። በጣም ነው የምወዳችሁ። የምር ቤተሰብ ስለሆንን በርቺ ስለምትሉኝ ስለምታበረታቱኝ በጣም አመሰግናለሁ። ነገር ግን አንድ ስህተት ሰርቻለሁ። ምን አትሉኝ? ምን በሉኝ እንዴ? ሰብስክራይብ የሚያደርገኝ ሰው በጣም ብዙ ነው፣ ግን ሰብስክራይቡን እያነሳብኝ ነው። ምክንያቱም ሰብስክራይብ አድርገው ብቻ ነው የሚወጡት፣ ቪዲዮ ነው ያዩ 3 ደቂቃ ያክል ቪዲዮ ካያችሁ በኋላ ነው ሰብስክራይብ ማድረግ ያለባችሁ። ከዛ ካልሆነስ ቪዲዮውን ያነሳዋል፣ እንትን ማን ነው ሰብስክራይቡን ያነሳዋል ማለት ነው። ስለዚህ ሰብስክራይብ ከማድረጋችሁ በፊት 3 ደቂቃ ያክል ቪዲዮን ተመልከቱ፣ ከዛም በኋላ ሰብስክራይብ አድርጉኝ። ዝም ብላችሁ ሰብስክራይብ አድርጋችሁ መውጣት ብቻ ከሆነ ሰብስክራይቡን ያነሳዋል ማለት ነው። ምንም እየጨመረ አይደለም። በጣም ብዙ ሰው እያደረገኝ ነው፣ ግን ምንም እየጨመረ አይደለም፣ እየቀነሰ ነው ያለው፣ እያነሳብኝ ነው ያለው። እና ሰብስክራይብ ከማድረጋችሁ በፊት 3 ደቂቃ ቪዲዮን ይዩልኝ። ድምጼ ቢያስጠላችሁ ራሱ ማለት ነው ድምጹን ቅንስ አድርጋችሁ ቪዲዮን ክፍት አድርጋችሁ ቁጭ አድርጉት ስልካችሁን። ከዛ 3 ደቂቃ ይቁጠር። ደግሞ ከወደዳችሁ ስሙኝ እስከመጨረሻው፣ ደስ ይለኛል። እና እንደዚህ ስለሆነ ሰብስክራይብ ከማድረጋችሁ በፊት 3 ደቂቃ ቪዲዮን ተመልከቱልኝ። ከዛ በኋላ ሰብስክራይብ አድርጉ። ለብቻ ይከንቱ አልቀር ሰብስክራይቤን ያንሳብኝ። እሺ ውዶችዬ፣ እኔ ደግሞ በጣም ብዙ ልጆች ይወደኛል ደስ ሲል። የምር እኔ በጣም ነው የምወዳቸው። እንደዛ ያሉኝ እኮ ነው ውስጥ ድንግል ማለት ነው። የሰው መውደድ ይስጣን፣ የሰው መውደድ ይስጣችሁ። ቀና ልብ። እኔ ያንዳንድ ሰዎች ልብ በጣም ማለት ነው በጣም ቀና ናቸው። በጣም ሲበዛ ማለት ነው። እቀናለሁ በቀና ሰዎች፣ በመልካም ሰዎች፣ ምናችሁንም ሳያውቋችሁ እንዲሁ የሚወዷችሁ። እኔ ምንም ሳያውቁኝ እንደዚህ ወድሻለሁ የሚሉኝ ልጆች አሉና ታድለው ላሉት መስከረም ድንግል ማለት ነው። ታድለው ላለሁኝና ልባችሁ ያስቀናኛል። ቀና ልብ ያላችሁ ሰዎች የምር ታድላችሁ። እኔ ግን ማለት ነው ከምቀርባቸው ሰዎች ይልቅ የማልቀርባቸው ሰዎች እንደዚሁ የሚያዩኝ ሰዎች ናቸው በደንብ ሰብስክራይብ ያስደረጉኝና ያበረታቱኝ ያሉት። ምን አስባችሁ ነው? በጣም የምቀርባችሁ ልጆች ሰብስክራይብ ያላስደረጋችሁኝ ተውት። ሰብስክራይብ በርቺ የማትሉኝ የማታበረታቱኝ ለምንድን ነው? ሌላ ነገር አልጠብቅም። ብዙ ጊዜ እኮ ይባላል የቅርብ ሰው ነው ምንድነው ብቻ አይደለም ደግሞ ትከፋላችሁ። ምን ማለት ነው? ግን ብትሉ በርቺ ጎበዝ ትችላለሽ እና ታቋርጪ ብትሉኝ ለኔ ሞራል ይሆነኝ ነበር። እኔ ግን በጣም ብዙ ሰው ይለኛል ደግሞ ከብዙ ሰውም በላይ ወንድሞቼ በርቺ ይሉኛል፣ በራስ መተማመን እንዲኖረኝ ምናምን። እኔ በራሴ በጣም እተማመናለሁ። ማንንም መሆን ፍላጎት የለኝም፣ ህልምም የለኝም። ራሴን መሆን ነው የምፈልገው፣ እንደ ራሴ መሆን ነው የምፈልገውና ግን ችግር የለውም። የሆነ የሚላወራችሁ ነበረ የሆነ ማለት በመቼ ዕለት ነው በሰራሁት ቪዲዮ በመርሳት እየተቸገርኩ ነው ምናምን ቪዲዮ ሰርቼ ነበርና ግን በጣም ደግሞ የምወዳቸዋለሁ ከሆነ ጊዜ ወዲህ ያመጣኋቸው በጣም ደስ የሚሉ እንትኖች አሉ ደግሞ ብያችሁ ነበር። ከነዛ ውስጥ አንዱ ምን እንደሆነ ታውቃላችሁ? መተው። አሁን ላይ ምንም ነገር ማንም ሄደ ማንም መጣ ምንም አይመስለኝም። በቃ የሚፈልገኝ ሰው አወራለሁ፣ ለማውራት የሚፈልግ ሰው አወራለሁ፣ ማውራት የማይፈልግና አላወራም። የሆነ ሰው መሄድ ፈለገ ይሄድ። ለምን ሄዳችሁ? እንዴት ሄዳችሁ? ወዴት ሄዳችሁ? አሉም አልጠይቅም፣ አይመለከተኝም። በፊት ግን እንደዛ አይደለሁኝም። ከሆነ ጓደኞች ጋር ከቀሩ ወይ በራሳቸው ምክንያት ከሄዱ ምን አድርጋቸው ነው? ምን አጥፍቼ ነው? ራሴን በጸጸት መቀጣው ነበረና በጣም ነበር መጸጸት። ምን አጥፍቼ ነው ያስቀየማችሁ ይሆን? ምን አድርጋችሁ ነው? ለምንድን ነው እንደዚህ መቆን ዘማስሬ መደወል ምናምን እና እነሱን የሆነ ምንድነው መለማመጥ ነው አለቅም ብቻ የሆነ ከኔ መቶ እኔ እንዳላስከፋቸው ምናምን ማላደርገው ነገር የለም። ግን ሊሄድ የፈለገን ሰው ምንም ታደርጉት ተተስከሩት። ስለዚህ አሁን ላይ ከሌላ ምን እንደዚህ ሆነ፣ ከሌላ ምን እንደዛ ሆነ፣ ለምን ሄደ፣ ለምን መጣ፣ እንደዚህ ተፈጠረ ምናምን ምንም አይደለም። በቃ ምንም እንጃ። አሁን ያለሁበት ስሜት በስማም በጣም የማረጋጋት በጣም የምፈልጋት ይችን እንደሆን ምኞቴም ህልሜም ነበረ። ግን እኔ ሳላስበው በቃ ሁኔታዎች ነገሮች ይችን ሴት እንደሆነ አደረጉኝ።
ራሷን ብቻ እንድታይ እንድታስተውል ማለት የተረጋጋች ሴት ምንም ነገር አሁን ላይ ለምንም ነገር አልቸኩልም። ቀስ ብዬ አስተውዬ ምናምን በፊት ሰው ከተናገረኝም እንዴ ምን አድርጌ ነው ቆይ እኔ ምን አጥፍቼ ነው ብዬ ለራሴ እናደድ ነበር። አሁን ሰው ቢናገረኝ ራሱ መልሼ ተናግሬ ምናምን ማስቀየም አልፈልግም። ሲጀመር ማስቀየም ያለ የምፈልግ ብቻ ሳይሆን ራሱ የሆነ ምንም አይመስለኝም ይሄ ምናምን ብዬ ተውት ነው ማድረግ። ነገሮችን ችላ ማለት መተው፣ ቀለል አድርጎ ማየት፣ እዛ ነገር ላይ ብዙ ትኩረት አለመስጠት ምናምን እንደዚህ አይነት ስሜት ላይ ነው ያለሁት አሁን ማለት ነው። የሚፈልገኝን ማፈለግ ማይፈልገኝን ዝም ምንም ማድረግ አልችልም። እና አሁን ያለሁበት ስሜት በጣም የምወደው አሁን ያለሁበትን እድሜ ነው መሰለኝ። እድሜ ያስተምራል። እድሜም ጊዜ ችግሮች ብዙ ነገሮች ያስተምሩና ብዙ ነገር ስላለሁ ብዙ ነገር ተምሬያለሁ። አሁን ያለችዋን እቺ የተረጋጋችዋን በጣም ነው የምወዳት። እኔ ከበፊትም የሆነ ከዛም ማሽቃበጥ አልወድ፣ ማጨብጨብ ለምን ማጨብጫቢ መሆን አልወድ። ሶሻል ሚዲያ ላይ እንደዚሁ እንደምታዩ መጫወት ካልሆነ በስተቀር ከማንም ሰው ጋር ገጥሜ አላጨበጭብም። እንደራሴ መሆን ነው ደስ የሚለኝ። ያን ያክል ብዙ ሰው መቀርብም አይደለሁም፣ ግን በቃ የሆነ ልክ አለኝ፣ ገደብ አለኝ። እና ደግሞ በጣም ብዙ ጓደኛ ያለው ሰው ጓደኛ ማድረግ አልፈልግም። ይሄ የሰውን የመጥላት ወይ የቅናት ምናምን ሳይሆን በቃ አስፈላጊ አይደለም። በበዛ አይደለም ጓደኛ በበዛ አይደለም። እኔ ጓደኝነት የምፈልገው እንደኔ የምትቀበለኝ እንደሷ የምትቀበላት በቃ እንደራሳችሁ የሚቀበላችሁ ሰው አለ አይደለም። እዛም ያንንም ካጨበጨበው ከስሩ የማያጨበጭብ የተረጋጋ ሰው የሆነ የተረጋጋ ሰው ማለት ነው። ከዛም የማይል ሰው ሀሳቡ እርግጥ ያለ ነው ማለት ምንም አይነት ነገር ቢመጣ የሆነ ነገሮችን አስተውሎ ለመመለስ ለማማከር ለምንም ነገር የሚሆን ሰው ነው። ይሄ የተረጋጋ ሰው ብታማክሩት ራሱ ከሱ ጋር መፍትሄ መልስ አታጡ ማለት ነው። ግን በጣም ብዙ ጓደኛ ያለው ሰው እኔ አይመቸኝም ማለት መቅጠም ማለት ነው። ከእንደዚህ አይነት ሰው ጋር መቅጠም አልፈልግም። እና ቅጥብ ሁኑ። ከብዙ ሰው ጋር ስለገጠማችሁ ማንም አያከብራችሁ። የገጠማችሁት ሰው ራሱ ላይ ያከብራችሁ ይችላል። ከዛም ስላሽቀምጣችሁ ከዛም ስለገጠማችሁ ከዛም ሆይ ስላላችሁ ተከበራላችሁ ማለት አይደለም። በቃ የሆነ ልክ ይኖራችሁ፣ በልክ እንትን በሉ ማለት ነው። እኔ እንደዛ ነኝ አሁን ላይ። ከዛም ማለት አይመቸኝም። አንዳንድ ሰው ራሱ ብዙ ነገር መስራት እየቻለ በሰው ነገር ነው ቢዚ የሚሆነው፣ በሰው ሀሳብ በሰው በቃ ከዛም በማለት የሆነ ጊዜ ጻፍኩት ጽሁፍ አለ። እሱን አንድ ቀን እሰራላችኋለሁ፣ ቪዲዮ ሰራዋለሁ እዚህ ላይ ማለት ነውና ብዙ ጊዜ እኔ እንደዚህ ከማውራት አሁን እኔ ካሜራ አረቲ ጨጉር ደግሞ ጭምነን እያለ ተቸገርኩ ስለመዳን ለብታይ ያትረብሽ ብዙ ጊዜ እኔ ሐሳቤ መግለጽ የምችለው በጽሁፍ ነው። የሆነ መግለጽ የምፈልገው ሐሳብ ካለ ፌስቡክ ላይ ብዙ ጊዜ ጽፋለሁ። በዛም ታውቃለሁ የሆነ ሐሳቦችን በመጻፍ ምናምን ማለት ነው። እና እንደዚህ በማውራት ግን አልችልም። አሁን እንዳየሁትኝ ብዙ ሐሳቦችን ለማውራት መጥቼ ከዛ ያልሆነ ሐሳቦች ይሄዳሉ። አሁን ያሉበት እንደዛ ነውና ግን እንለምዳለሁ። ቀስ እያልኩኝ በደንብ ስሜቴን የውስጤን የምጽፋቸውን ነገሮች እንደዚህ ተናግሬ ደግሞ ማስረዳት የምችልበት ሁኔታ ይፈጠራል። የሆነ እንደዛ ሆናለሁ፣ የሆነ ጊዜ ሆናለሁ። የመናገር ችሎታ ይኖረኛል፣ ያን ያክል አሁን ባይኖረኝም ማለት ነው። ግን ስሜቴን በጽሁፍ በደንብ ለመግለጽ እችላለሁ። የኔ ጽሁፍ የሚያነቡ ሰዎች ያውቃሉ። እና በረታቱኝ። ሰብስክራይብ ከማድረጋችሁ በፊት ቪዲዮውን 3 ደቂቃ ተመልከቱ። ከዛም በኋላ ሰብስክራይብ አድርጉኝ። ያለበለዚያ ሰብስክራይቡን ያነሳል። ሰብስክራይብ ያደረጋችሁኝ ደግሞ የምታበረታቱኝ ሳታውቁኝ የምር ሳታውቁኝ በርቺ ምናምን እያላችሁ የምር የምታበረታቱኝ ሁላችሁንም በጣም አመሰግናለሁ። በጣም ነው የምወዳችሁ። ልባችሁ በጣም ነው የሚያስቀናኝ። እኔንም እንደናንተ ያድርገኝ፣ ቀና ሰው ያድርገኝ እና ወደፊት በጥሩ ነገር እመጣለሁ። እስከዛ ግን ቻሉትም የቪዲዮ ጥራት የድምጽ ጥራት ብዙ ነገር ላይኖር ይችላል። ግን ታገሳችሁ። እንደገና ደግሞ የቃላት አጠቃቀም ላዛንፍ እችላለሁ። እያቃናችሁ እስከለምን ድረስ ስሙኝ እና ወዳችኋለሁ። ሰብስክራይብ ሳታደርጉ እንዳትወጡ፣ አበረታቱኝ። የምር ወደፊት እኔ ተስፋ አልቆርጥም። የሆነ ነገር የምፈልገው ነገር ግን ምን እምለው በቃ ያን ነገር ሳላሳካ ልቤ ያርፍ ምናምን ማለት ነው። አሁን ስንት ሐሳብ ነካክቼ እንደተውሁኝ ወይ ጥርት አድርጌ አላወራሁኝና ብዙ ሐሳቦችን ነሃ አድርጌያለሁኝ ግን አላጠራኋቸውም። ብቻ የሆነ ጊዜ በደንብ አወራበታለሁ። መልመድ የመናገር እንደዚህ ካሜራ ፊት ቁጭ ብሎ የመናገር ችሎታ በደንብ ሲደብር የምፈልገውን ነገር በደንብ አውጥቼ መናገር ስችል ያኔ በደንብ ሐሳቦችን ገልጽላችኋለሁ። እስከዛ ግን እያቃናችሁ ለጊዜው ስሙኝ። እሺ ውዶቼ። አዎ እንደዛ ነው። እንሰራለን እስክችል ድረስ ሞክራለሁ። ይህ የኔ እንትኔ ነው። ምንድን ይባላል? መርህ ምንድን ይባላል? ነው እንደዛ ነው። ብቻ እንደዛ ነው።
የህይወቴ መርህ በቃ ሞክራለሁ እስክችል ድረስ እና እንደዛ ነው። ሰብስክራይብ አድርጉኝ አደራ። የደውል ምልክቱን ተጫኑ፣ ላይክ አድርጉ። ላይክ ስታደርጉ ዩቲዩብ በደንብ እንትን ይለኛል ማለት ነው። ይሄ ቪዲዮ ተወዷል ማለት ነው ምናምን ብሎ ይቀበለኛል። ስለዚህ እህታችሁ አይደለም ላይክ አድርጉኝ ማረኝ። ሰብስክራይብ ሳታደርጉኝ እንዳትወጡ። እኔ በጣም ብዙ ልጆች የምትወዱ ልጆች እንዳላችሁ አውቃለሁ። እና ደግሞ ሰብስክራይብ ስታስደርጉኝ እንደነገርኳችሁ አሁን ደግሜ ልንገራችሁ፣ ሰብስክራይብ ከማድረጋችሁ በፊት ቪዲዮዬን ይመልከቱ፣ ከዛን ሰብስክራይብ ያድርጉኝ፣ የደወል ምልክቱን ይጫኑ፣ ላይክ ያድርጉ። ከዛ ወዳችኋለሁ ማለት ነው፣ ቤተሰብ ይሆናሉ ማለት ነው። እና እንደዛ አድርጉልኝ። እስከመጨረሻው ስለተከታተላችሁኝ በጣም ነው የማመሰግነው። ወዳችኋለሁ። ወደፊት ከትከሻ ዩቲዩብ ጋር እንገሰግሳለን፣ ያሰብንበት እንደርሳለን፣ ብዙ ነገሮችን እናሳካለን። እሺ እንደዛ ነው። አሁን አልቻልኩም ብዬ ማቋርጠው ነገር የለም፣ ይቀጥላል። በመሀል ማለት ነው ቻውልና ወሬ ይቀጥላል። ለማንኛውም ብርዱ ነው የሚያስብለውና ሁላችሁንም እግዚአብሔር ያበርታችሁ። ለዚህ ለብርድ ወፈር ያለ ጃኬት ልበሱ እና ወዳችኋለሁ። የምር ወዳችኋለሁ። ብዙ እንትን የምለው አንደኛ የቪዲዮ ሐሳቤ ስለ ሰብስክራይቡ በደንብ ለማስረዳት ነበር፣ ግን ብዙ ነገሮችን ነው ያካካሁት። ለማንኛውም ሁላችሁንም ወዳችኋለሁ፣ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ፣ አበረታቱኝ። እህታችሁ ትልቅ ደረጃ ስትደርስ ታመሰግናችኋለች። አሁን ኮሳሳኔ ኩሱስ እንዳልኩ አልቀርም። እንደዚህ ቀና ማለት ነው ትልቅ ዩቲዩበር ሆናለሁ። ባይ ወዳችኋለሁ።